ነው ወራዳ ምን አባሽ ያሲሽ በተራ ውጭ ከዚህ ቅንቅና ማንቺ ራስሽ ቅሌታም ስለሆንሽ እኮ ነው የሚታስቂ ምን ያስቅሻል ማን ነው ሳቆ ደግሞ ማን ሳቆ ሲጋለች እኮ ታች የሚያስቅ ነገር ኖሮ ነው እንደምትስቁት ምን ያስቃል ቅሌታም ማለት ነው እነሱ እኮ ቅሌታም ስለሆኑ እኮ ነው የሚያስቁት ምድረ ቅሌታ መስበራን ምንም አያስቅሽም ቅንቅና ወደዛ እጅ ሴት ናችሁ ነገ ጧት እናንተ የሚደርስባችኋል ታውቃላችሁ እኔ በእናታችሁ ከምንም ነገር ያነደደኝ ምንድነው ለስራ ነው የሚፈልጋት ብሎ ለዛ ነው እኔ ዝም ያልኩት አለችው ነገር ነው ለተባቱ ነው ስራ የሚፈልጋት እሱ ታንዬ አንቺ ልጆች አንቺ ጋር ያሉም እንዳያልቁ እስከ መጨረሻ እንታገስ በቃ ታገሰው መጨረሻው እኮ የለም መጨረሻ አሁን የኔ ውድ እሱ ራሱ አሚኗል አንቺ ምን እየሆንሽ ነው የኔ ልጅ ካልሆነ ለምን ኧረ በስመ አብ በይሩት ልጅ አይሆንም ምን እናመጣለን ማበረታታትና እሷ ልጁ ውስጥ የራሱ ሆዱ ውስጥ ውሃ ብቻ ነው ያለው በየተንበጨበጨ እስቲ ልጁ ቅርጽ መቼ ያየ ነው ደግሞ ለሱ ጋር ግራ ይገባኝ አይታይም የሩታን እስኪውት የሷ ጊዜ ፈራፈራ ደግሞ ውሃ የሆነ ነው የሚታየው እኔም እሱ ላይ ነው ግራ ይገባኝ የሆነ ራሴን እንትን ያልኩት ባለፈው እንዴት እንዳመመሽ ታውቂያለሽ ኧረ በተራ ተራውሩ ማሮች በተራ ተራውሩ በቃ በተራ ተራውሩ እሺ እኔ አላለቅስም ትቻለሁ ማርያምን ትቻለሁ እኔ አሁንም ቢሆን እኮ አልኳችሁ አላህ ይረዳታል አሁንም ቢሆን እኔ መጨረሻው ነው ምንም አላደረኩትም በጣም ነው የሚያቃጥለው እሷ መጀመሪያ ያወረችው ነገር ነው እኔ ልቤን የሰበረ ገባሽ አይደለ እንዴት ነው እሷን ስራ ነበር የሚፈልጋት ብሎ የሚያወራ ማን ነው እሱ እኮ እውነት ነው እሱ ለስራ ስባይ እኮ እሱ እውነት ነው እሷ የከፈለች መስዋዕት ከንቱ መሆን እኛ ሁላችንም አልቅሰናል ግን ይሄ ልጅ አያረግም ብለን እየደመደምን ደግሞ ልጅቷን አናቅስላት በቃ እስኪ እኛ በእናትህ ተሰብሮ እንደዛ አይደለም እኮ እሷ ለምንድን ነው እሷ አላደረግም የምትይ ራሱ እኮ አምነው አይደል እንደ የኔ ከሆነ ይገልሻለሁ የኔ ይሁን ማለት እኮ ባክሽ ስራ ነው ለስራው ነው እሱ እንትን አያደርግም ሊሰኒ ስራ ነው ተይው አሁን ካላደረገ ጭርሹን አይ ያረገም ብሩኬ ብቻ ነው ወንድ ለምንድን ነው ማሪ ልጅቷ እኔ ወይ ስራ ነው እባካችሁ ተረጋጉ አትፈዱ ልጁ የብሩኬ መቼም አልኳችሁ እኮ መቼ ይሄው አንገቴ ማህተበት አንገቴ ይበጠሳል ሁሉም ቢሆን እኔ መጨረሻውን ሳላይ የብሩኬ ነው ብዬ እኔ አልፈርድም አሁንም ግን ራሱ እኮ ነው ራሱ እንዲሆን እያደረጉ ወሬው እኮ ነው እንጂ ራሱ ነው ብለው ሁሉም እየተከራከረናል ነው እሱ አያደርግም ነው አይደለ እሱ አያደርግም ምን እያለን እሱ የሚያወራ ቃል እኮ ማለት ራሱ ጠንከር ጀነን ብሎ ለምንድን ነው ማላወራ የኔ ልጅ አይደለም አይ ብሩኬ በደህናውም ቀን ንግግር አይችልም የኔ ውድ ስለዚህ ብሩኬ አያደርግም 100% ምንድነው ይሄ ነፍስ እኮ ነው የምን ልጅ ነው የሚተናንተ የምን ማነጋገር ነው 24 ወጥ በእግዚአብሔር ልጅ ሰኒ እኔ የምልሽ ልጅ የለም ሲጀመር እኮ ልጅ ሃይሚ እኮ የለም ሞታለች ለምንድን ነው እናንተ ረቃችሁ የምታስቡት እስከ መጨረሻ እንጠብቅ ከዛ በኋላ ወንድ በደንብ የምንጫጫ ነገር ነው እሷ ማን ስለሆነች ነው እሷን ራሱ ሆስፒታል ሂጅ ስትባል እኔ አልሄድም በጣም ታፈራላችሁ እኛ ምን አገባን እሷ ዝሙት የሰራችኛ እና ምን አገባን ሃይሚ አንቺን ስራ ነው የሚፈልግሽ ቅሌታም ቅንቅና ቅዘና ቤካ ነው እግሩን ያዙ ቤካ እኮ አድርጓል እያለ ነው ቤካ ራሱ እሱ ደግሞ ዝም ብሎ ነው የሚቀራጅ በእናትህ ቤካ ሲጀምር 100 ሺህ ሊገባ ነው ለዛ እኮ ነው ሃይሚን ሰላም እዚህ ቤት እንዴት ናቸው ቶቼ ሰላም ናቸው ቆጥሎ ሊደፉን ነው ለኛ ያስቡልንም እኔ ደህና ነሽ ለራሴን ብታውት በጣም ልወድቅ ነው በቃ ዛሬ በጣም አሞኛል ራሴን አሞኛል አይዞሽ ሊስቶፍ ኒውት ያዙ ህፃን ያለበት ቤት ኒውት ያዙ ሁላችሁ ተራ በተራው እንዴ ምን ነው ተንጫጫችሁ ባካችሁ በቃ እሺ እኔ ደግሞ ሌላ ጊዜ አወራለሁ በቃ እናንተ እኔ ግን በጣም ዛሬ ራሴና ልቤን ስላመመኝ ትናንትም ዛሬም በጣም አሞኝ ነው ያልኩት ነው
አውሪ ውድ አውሪና ውጪ ያጣ ሰላማቸውን ግን እንደዚህ ተሆነ ለኛ ሲሉ እውነቱን ተናግረው ሌላ ስራ ቢሰሩልን ስርዓት ሆነ እውነት ሆነ ግን እንጃ እኛ ራሱ ሰው መሆናችንን እንጃ። መድኃኒት ተሰጠኝ ዋጥኩኝ። ልጅ ወጣልኝ ማለት ነው። በልጅ ራሱ ልጅ ትክክለኛው ልጅ ነው የወጣው። ትክክለኛው ልጅ ሐኪም ቤት ሄጄ ነው ለዛው ይወጣልኝ። ሳምንት ነው አይደለም ያለችው? ከሁለት ሳምንት ማለት ትክክለኛ ልጅ እኔ ልጅ ነው ከሆዴ የወጣው። ያ ልጅ ሲወጣ እምባዬ ነው የፈሰሰው። በካርቶን ወስዶ የቀበሩት ትክክለኛ ልጅ ይወጣልኝ። ጸጉሩ ትንሽ ጣልጣል ያለ ወንድ ልጅ ለዚያው ካወሬሽ ላይ እኮ 2 ሳምንት ከጨመረ እኮ የ7 ወር ልጅ እኮ መወለድ ይችላል። 7 ወር ልጅ እኮ ነው መወለድ ይችላል። ስለዚህ ትክክለኛ እኔ በ4 ወር ላይ ቼክአፕ ሳደርግ ማለት ነው ልጅ ነው የታየው። ትክክለኛው ልጅ እየተንቀሳቀሰ ልቡ ሊቀጥታ ይታያል። ሆዱ አሁን የ6 ወር እርጉዝ ናት እንደ እቺ በ4 ወር ቼክአፕ ሲደረግ ይታያል አልኩ። 6 ወር ላይ አጋጣሚ ሆኖ ወደኩኝ። ሐኪም ቤት ሄድኩ። ራሱ ልጅ ይወጣው ከምር ራሱ ልጅ ይወጣው እንደ መርፌ ወቅታው ይወጣው። ብሌን ሴትዮዋ መጣች መሰል ብሌን ለዛች ሊቀርጽሽ ላኪ ወይ ለዛች ሊቀርጽሽ ላኪ በእናትህ እልክላታለሁ አሁን እኮ ልቀርጬ ልካለሁ። ዛሬ ደግሞ እኔ ቲክቶክ ላይ እንደዚህ አይነት ሶሻል ሚዲያ ገብቼም ተጠቅሜም አላውቅም። ግን ልክ ሲገባ ልጆቹ የሚያወራው ወሬ ያስጠላል። ከዛም ወጣው ከዛ አሁን እቺ ብሌን እግዚአብሔር ሰጣት፣ እግዚአብሔር ይስጣት። በጣም ከሷ ጋር እኔ ስመጣ ደህና ነገር ነው እናንተ ያወራችሁ። ደስ ይላል ሲገባ እኔ ደስ ይላል። እግዚአብሔር ይስጣት። አላውቅም ያው ፈጣሪ ብቻ ያውቃል። ብሩኬ እንደዚህ ያደርጋል ብዬ እኔ አላስብም አላምንም። ያው ፈጣሪ ነው እሱ ያውቃል። እኛ ምንም ያውቅ ነገር የለም። ሁላችሁ እስከ ራሳችን አትጉዱ፣ ሌላ ነገር ምንም የለም።